ዳውዳ እሳቱ 1 ሚሊዮን መግባትሽ ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ደህና ነኝ። ባለፈው እኮ እየደወልኩልህ አታነሳም። ምን እባክህ ይሄን ሰሞን ዘመድ ሞቶብኝ ሀዘን ላይ ነበርኩ ታውቃለህ? አይ ደስ ይላል። ምን አልከኝ? ዝም ብለህ ራስን አጥፋና ምናልባት ገነት የሚያስገባ ስራ ከሰራ እዛ ልታገኛት ትችላለህ። ጋሼ ደግሞ ምንድነው እየቀለዱብኝ ነው እንዴ? ተው እንጂ አረጋ፣ ቀልዱንማ የጀመርከው አንተ ነህ እንዴ? ተው እንጂ ረሳኸው እንዴ? እንደውም ባለፈው ስንገናኝ ሚስት እፈልግልሃለሁ አላልከኝም ነበር እንዴ? ማ እኔ መቼ ነው ደግሞ እንደዛ ያልኩ? አይ የራሷ ሩባት የሰው ታማስላለች እንዴ ተረሳኸው? እንደውም መስፈርትህን ንገረኝ ብለኸኝ ቁልጭ አድርጌ አልነገርኩም ነበር እንዴ? መስፈርት ምንድን ነበር ያልከኝ? ሆሆ ኧረ ጉዴ እናንተ። እንግዲህ መስፈርቴማ ምንድነው? ልብ ብለህ ስማኝ። ፊቷ እንደ ፀሐይ የሚያበራ እንደ ጨረቃ የተዋበች ጽጌረዳ አበባ በውበቷ የምትቀናባት እንደ ከዋክብት የደመቀች ከላይ ፀጉሯ እስከ ታች ጥፍሯ በወርቅ የተለበጠች ሀብታም ባለጸጋ ፈጣሪዋን የምትፈራ ሰው አክባሪ ንጹህ ልበቀና ክፋት የሌለባት ግራዋን ሲመቷት ቀኟን የምትሰጥ ሩሩ የሰው ፍቅር ያላት የሰው መልአክ ካልደረሱባት የማትደርስ ቢደርሱባት የማትነቃ እንደ እባብ ብልጥ እንደ ርግብ የዋህ የሆነች አሰማኝ አገልጋይ ጠብ የማታውቅ የፍቅር ሰው አለባበሷ አካሄዷ የሚማርክ ልረሳሽ ብጠጣ አይኔ እየሰከረ ጭራሽ ሁለት አድርጎ ያሳየኝ ጀመረ። ለጠፉት ኳስ ተጫዋቾች ዘፈን አለኝ አዘፍነኝ ቶሎ በል እንዴ። አሸነፉ ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ አገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው ከዛ አባይ ማዶ ያለው በሬ ያዘው ገበሬ እስከስ ባለሱቅ ለጥፍልኝ እስኪ። ስንት ነው? 10 ብር። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። አረ ምንድነው የሚሻለኝ? ሙሉ ቀን ብጭቅጭቅ ብሰራው ምን ያለኝ እኮ ሰሚማ አዮባ ወይታ ጥቅል ለመግዛት ብለው እምቢ አለኝ። እስኪ አንቺ ልጅ በእናትሽ ምን ሆነብሽ? እኔ አካል ጉዳተኛ ጥቅል ገዛ ብዬ ምንም እሱ ይቀንሳል አሪፍ ነው ብለዋልና አንቺ ልጅ ልኝ እኔ እየዋሽ መስሏቸው ነው። ያካል ጉዳተኛ ጥቅል ወይ ጋጭቺ እኩል እንውና አንይትን አይደለም ይቀንሳል ስላሉኝ እኮ ነው ያንተ መቀለጆኝ ይልቀ ሰበር የተባለ መረጃ ተሰምቷል። አልሰማንም እንዳትሉ በትላንትናው ዕለት ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ባለበት ሰዓት ላይ የት እንደነበራችሁ አሳውቁ ሲባል እንትን ተብሏል። ሁላችሁም አሳውቁ። በተያያዘ መረጃም እንግዲህ የዛሬ 3 ዓመት 9ኛ ወር ላይ ሰኞ ቀን ከምሽቱ 11 ሰዓት ተኩል ከ49 ሰከንድ ላይ መብራት ብልጭ ድርግም ይላል። ሁላችንም አልሰማንም እንዳትሉ ጥንቃቄ ውሰዱ። ሻማ በመግዛት መብራት በማዘጋጀት ጥንቃቄ ሁላችሁም ውሰዱ። አመሰግናለሁ። አልሰማንም እንዳትሉ። እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው አንተ? እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ነው ማለት ምን ማለት አለው? በቃ ካንተ ጋር ሱል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት ቻይነኛ አረከው እኮ ብራዘር። እሺ ዶግ ምንድነው? ዶግ እንሽላሊት የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው? ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የሱ ነው ብቻ ነው የማውቀው አይደል? አንተን እኮ ነው ማለት እኔ እሁድ እንግሊዘኛ ብዙ አይደለም እንዴ። ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሁድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያው እንካ እንደውም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትስአፕ እያለ ነው። የምን ዋትስአፕ ነው? ኖ ዋትስአፕ እሱ ዋትስአፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድነው የሚያስጨው? እኔ ምን አቅልሃለሁ? ምንድነው ያልከው? ዋይፍ ምናምን እያለ እየጮህ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ?